ነሐሴ 26 ቀን 2015 ዓመተ ምህረት ማለዳ ላይ WDBJ የተሰኘው የቴሌቪዥን ጣቢያ የ24 ዓመቷን ወጣት ሪፖርተር አሊሰን ፓርከርንና የ27 ዓመቱን ካሜራማን አዳም ዎርድን ለቀጥታ ስርጭት ዘገባ ወደ ቨርጂኒያ ስሚዝ ማውንቴን ሃይቅ ይልኳቸዋል። እቅዳቸው ከአካባቢው ንግድ ምክር ቤት ዳይሬክተር ፊኒ ጋርድነር ጋር ስለሚካሄድ አንድ ዝግጅት አጭር ቃለ መጠይቅ ማድረግ ነበር። ሁሉም ነገር እንደታቀደው እየሄደ ነበር። ሰዓቱ ጠዋት 12:45 ሲሆን አሊሰን በቀጥታ ስርጭት ቃለ መጠይቋን ጀመረች። ነገር ግን ማናቸውም ያላወቁት አንድ ዘግናኝ ነገር ነበር። በዚያች ቅጽበት አንድ አረመኔ ገዳይ አድብቶ እየተከተላቸው ነበር። ቃለ መጠይቁ ተጀምሮ ጥቂት ሴከንዶች እንዳለፉ የታጠቀው ግለሰብ ወደ እነርሱ ተጠጋና ያለ ርህራሄ ተኩስ ከፈተባቸው። የቴሌቪዥኑ ቀጥታ ስርጭት ወዲያውኑ ወደ ስቱዲዮ ተመለሰ። በስቱዲዮ ውስጥ የነበረችው ዜና አንባቢ ክፉኛ ደንግጣ ነበር። በሚሊዮኖች የሚቆጠሩ ተመልካቾችም በአይናቸው ፊት የሆነውን ማመን አልቻሉም። ነፍስ አድን ሰራተኞች ቦታው ላይ ሲደርሱ አሊሰንና ካሜራማኑ አዳም ሕይወታቸው አልፎ ነበር። ቃለ መጠይቅ ትሰጥ የነበረችውም ቪኪም ጀርባዋ ላይ በጥይት ተመታ ብትወድቅም ራሷን እንደ ሞተ ሰው አድርጋ በመደበቋ በሕይወት ልትተርፍ ችላለች። ገዳዩ ማን ነበር? ካሜራማኑ አዳም ከመውደቁ በፊት ካሜራው መሬት ላይ ሆኖ የገዳዩን ምስል በከፊል አሳይቶ ነበር። ፖሊሶች ማንነቱን ሲያጣሩ ቬስተርሊ ፍላናጋን የተባለ በዚያው የቴሌቪዥን ጣቢያ ውስጥ ይሰራ የነበረ የቀድሞ ሪፖርተር መሆኑ ተረጋገጠ። ይህ ሰው በሥራ ቦታ ላይ በነበረው ከባድ የጸባይ ችግርና ሰራተኞችን በማስፈራራቱ ከሥራ የተባረረ ግለሰብ ነበር። ነገር ግን ከሥራ ሲባረር ጥፋቱን ከማመን ይልቅ በዘሬ ምክንያት አድሎ ተደርጎብኛል በማለት ጣቢያውን ለመክሰስ ሞክሮ ነበር። ከሱ ሲያበቃ በልቡ የተቋጠረው ቂም ወደ አሰቃቂ በቀል ተቀየረ። እጅግ የሚዘገንነው ደግሞ ገዳዩ ይህንን ወንጀል ሲፈጽም በራሱ ካሜራ ቪዲዮ እየቀረጸ ነበር። ከስፍራው ከሸሸ በኋላ ወንጀሉን የፈጸመበትን ቪዲዮ በራሱ የፌስቡክ ገጽ ላይ ለቀቀው። ፖሊሶች እሱን ለመያዝ ታላቅ አሰሳ የጀመሩ ሲሆን በመጨረሻም መኪናውን እያበረረ ሲያመልጥ ከፖሊስ ጋር ተጋጭቶ ራሱን በራሱ መሳሪያ አጥፍቶ ተገኝቷል። ከሰኔ 14 ቀን 2014 ዓ.ም ጀምሮ የሚቺጋን ዲትሮይት ከተማ በአንድ አስደንጋጭ ዜና ተረብሻ ነበር። የ12 ዓመቱ ታዳጊ ቻርሊ ቦዝዌል ከቤቱ እንደወጣ ጠፋ። አባቱ ቻርልስ ቦዝዌል ልጁን ለማግኘት የማያደርገው ጥረት አልነበረም። ከቤት ወደ ቤት እየሄደ ፖስተሮችን ይለጥፋል። ፖሊስና FBI አሰሳ ጀመሩ። ነገር ግን ልጁ የውሃ ሽታ ሆኖ ቀረ። ልጁ በሕይወት የመገኘቱ ተስፋ እየተሟጠጠ ሲመጣ አባቱ ሐዘኑን ለመግለጽና የሕዝብን እርዳታ ለመጠየቅ በታዋቂው ጋዜጠኛ ናንሲ ግሬስ የቀጥታ የቴሌቪዥን ስርጭት ላይ ቀረበ። ቃለ መጠይቁ እየተካሄደ እያለ ግን ማንም ያልጠበቀውና የቴሌቪዥን ታሪክን የቀየረ ክስተት ተፈጠረ። ጋዜጠኛዋ ናንሲ ግሬስ ጆሮዋ ላይ የተሰካው ማዳመጫ አንድ መረጃ ደረሳት። ቀና አለችና አባቱን እንዲህ ስትል ጠየቀችው። Charlie, we're getting reports that your son has been found in your basement. Sir? ይህንን ሲሰማ የአባቱ ምላሽ እጅግ አስገራሚ ነበር። ማልቀስ፣ ማቃሰትና ደረቱን ይዞ መውደቅ ጀመረ። እንዴት ልጄ እኔ ቤት ውስጥ ሊገኝ ቻለ? እኔ እኮ ቤቱን ፈትሼዋለሁ፣ ፖሊስም ፈትሾታል እያለ በካሜራው ፊት ትወናውን ቀጠለው። ብዙዎች አንድ አባት እንዴት ልጁ የራሱ ቤት ውስጥ እያለ አላየውም ብለው ጠየቁ። እውነታው ሲጋለጥ ግን ነገሩ የከፋ ነበር። ልጁ አልጠፋም ወይም አልኮበለለም። ይልቁንም የእንጀራ እናቱ ሞኒክ ቦዝዌል ማንም በማያየው የቤቱ መሬት ክፍል ውስጥ ከበርሜሎችና ካርቶኖች ጀርባ ደብቀው ነበር። ድምፅ እንዳያወጣ ማስጠንቅቀው ነበር። ለምን? የልጁ ሕይወት ሲኦል ነበር። ይህ የ12 ዓመት ታዳጊ በትምህርት ቤት ከመማር ይልቅ በቤቱ ውስጥ ታስሮ በየቀኑ የጦር ሰራዊት የሚሰራውን አይነት ከባድ ስፖርት እንዲሰራ ይገደድ ነበር። በቀን 100 ፑሽአፕ፣
200 ሲታፕ። ይህንን ማድረግ ካልቻለ ደግሞ በአባቱ በቱቦ ይገረፋል። በሰውነቱ ላይ የድብደባ ምልክቶች ሞልቶ ነበር። በመጨረሻም ልጁ በሕይወት ተገኝቶ ከእነዚህ አረመኔ ወላጆች እጅ ወጥቶ ለዘመዶቹ ተሰጠ። በቴሌቪዥን መስኮት ላይ ልጅ ጠፋብኝ ብሎ ሲያለቅስ የነበረው አባት በራሱ ወንጀል ተጋልጦ ዘብጥያ ወረደ። ህዳር 19 ቀን 2014 ዓ.ም ምሽት በሜሪላንድ ሮክቪል ከተማ ውስጥ አንድ ባለ 2 ፎቅ መኖሪያ ቤት በከባድ የእሳት ቃጠሎ እየነደደ ነው። እሳቱ እጅግ አስፈሪ በመሆኑ የእሳት አደጋ ተከላካዮች እሱን ለማጥፋት ከ1 ሰዓት በላይ ፈጅቶባቸዋል። ቃጠሎውን ለመዘገብ የኤቢሲ 7 ዜና ሪፖርት በስፍራው ተገኝቶ የቀጥታ ስርጭት እያስተላለፈ ነበር። እሳቱ እንዴት እንደተነሳ ማንም አያውቅም። የጋዝ መፍሰስ ነው ወይስ የኤሌክትሪክ ሾርት? ሪፖርቶች ለተመልካቾች መረጃ እየሰጠ ባለበት ቅጽበት ካርሎስ ፔራልታ የተባለ የ27 ዓመት ጎረምሳ በቀጥታ ወደ ካሜራው ገባ። እናም ማንም ያላሰበው ቃል ተናገረ። እኔ ነኝ ቤቱን ያቃጠልኩት። ሪፖርተሩ ደነገጠ። ወጣቱ ምንም እንዳልተፈጠረ ሰው ዞር ብሎ በአቅራቢያ ወደ ነበሩት ፖሊሶች ሄደና መሬት ላይ ቤንዚል አፈሰስኩ፣ ክብሪት ለኮስኩ፣ ከዚያም የመጠጣውን ይዤ ወጣው በማለት በእርጋታ ተናዘዘ። ፖሊሶቹ ሰውየውን ወዲያውኑ በቁጥጥር ስር አዋሉት። ይህ ወጣት ለምን የራሱን ቤት አቃጠለ? ካርሎስ ለፖሊስ እንደተናገረው በቤቱ ውስጥ ያለውን አስከፊ የኑሮ ሁኔታ ሚዲያዎች እንዲያዩለት ፈልጎ ነበር። ነገር ግን ቤቱን ከማቃጠሉ በፊት ሌሎች ነዋሪዎች እንዲወጡ ማድረጉን አልረሳም። በዚህ ቃጠሎ $400,000 በላይ የሚገመት ንብረት ወድሟል። በምርመራው ወቅት ካርሎስ የአእምሮ ህመምና የአልኮል ሱሰኝነት እንደነበረበት ተረጋግጧል። አንድ ወንጀለኛ ወንጀሉን ፈጽሞ በራሱ እግር መጥቶ በቀጥታ የቴሌቪዥን ስርጭት ላይ ጥፋቱን ሲያምን በታሪክ ከታዩት እጅግ እንግዳ ክስተቶች ውስጥ አንዱ ሆኖ ተመዝግቧል። ሐምሌ 27 ቀን 2007 ዓ.ም ፊኒክስ አሪዞና የከተማዋ ፖሊሶች ክሪስቶፈር ጆንስ የተባለ አደገኛ ወንጀለኛ የተሰረቀ የጭነት መኪና እያሽከረከረ በከተማው ጎዳናዎች ላይ እያባረሩት ነበር። በአሜሪካ የፖሊስ መኪና ወንጀለኞችን ሲያባርር የቴሌቪዥን ጣቢያዎች ሄሊኮፕተራቸውን አብርረው በቀጥታ ማስተላለፍ የተለመደ ነው። በዚያች ዕለትም 6 የተለያዩ የዜና ሄሊኮፕተሮች ይህንን ማባረር ለመዘገብ በሰማይ ላይ ያንዣብቡ ነበር። በመቶ ሺዎች የሚቆጠሩ ተመልካቾች ቴሌቪዥናቸው ላይ አፍጠው ማባረሩን እየተከታተሉ ነው። ነገር ግን ድንገት የሁለት የቴሌቪዥን ጣቢያ ሄሊኮፕተሮች የቀጥታ ስርጭት ምስሎች ያለምንም ማስጠንቀቂያ ድምጥማታቸው ጠፋ። ምን ተፈጠረ? ሁለቱ ሄሊኮፕተሮች በአየር ላይ እርስ በርስ ተጋጭተው ነበር። በመቀጠልም እየተሽከረከሩ ወደ መሬት ተፈጠረቁ። ልክ መሬት ሲነኩም በከባድ ፍንዳታ ነደዱ። በአደጋ ውስጥ የነበሩት የኬኤንኤክስቪ ጣቢያ ፓይለት ክሬግ ስሚዝ እና ካሜራማኑ ሪክ ክሎላክ እንዲሁም የኬቲቪኬ ጣቢያ ፓይለት ስኮት ባወርንባክ እና ካሜራማኑ ጂም ኮክስ አራቱም ወዲያውኑ ሕይወታቸው አለፈ። ይህንን ዘግናኝ ክስተት አብረዋቸው በአየር ላይ ሆነው ይዘግቡ የነበሩት ሌሎች የዜና ሄሊኮፕተሮች በቀጥታ ሲያዩት በድንጋጤ ጮኹ። እንደ አጋጣሚ ሆኖ ሄሊኮፕተሮቹ የወደቁት ሰዎች በሌሉበት አንድ ባዶ መናፈሻ ፓርክ ውስጥ በመሆኑ በምድር ላይ በነበሩት ሰዎች ላይ ተጨማሪ አደጋ አልነበረም። ነገር ግን ይህ አደጋ እንዴት ሊፈጠር ቻለ? ሁለት ልምድ ያላቸው አብራሪዎች እንዴት ሰማይ ላይ ተጋጩ? የአሜሪካ የትራንስፖርት ደህንነት ቦርድ ባደረገው ምርመራ አደጋው የተፈጠረው ሁለቱም አብራሪዎች አንዱ ሌላኛውን አይቶ ማምለጥ ባለመቻላቸው በመሆኑ አረጋገጠ። በወቅቱ በአንድ ጠባብ የአየር ክልል ውስጥ 6 ሄሊኮፕተሮች ነበሩ። የትራፊክ ቁጥጥር በዚህ ሁኔታ ውስጥ ብዙም ስለማይጠቅም አብራሪዎቹ በራሳቸው ተማምነው መብረር ነበረባቸው። ከዚህም በተጨማሪ አብራሪዎቹ ሄሊኮፕተሩን ከማብረር ባለፈ የሬዲዮ ግንኙነቶችን መከታተልና ፖሊስ የሚያባረረውን መኪና ወደ ታች እያዩ ሪፖርት ማድረግ ነበረባቸው። በዚህ የተደራረበ ስራና ጫና መሃል አንደኛው አብራሪ ለአፍታ ትኩረቱን ሲያጣ አደጋው ሊፈጠር ችሏል። የእነዚህ 4 ባለሙያዎች ህልፈት
እጅግ አሳዛኝ ቢሆንም ይህ ክስተት በዜና ሄሊኮፕተሮች አጠቃቀም ላይ ትልቅ የደህንነት ለውጥ እንዲመጣ አድርገዋል። ዛሬ ላይ የቴሌቪዥን ጣቢያዎች ብዙ ሄሊኮፕተሮችን በአንድ ቦታ ከማጨናነቅ ይልቅ አንድ የጋራ ሄሊኮፕተር ምስል ሼር ፊድ በመጠቀም አደጋን ይቀንሳሉ።